የነዳጅ ቀውሱና ሀገራችን። መንግስት በነዳጅ እጥረት ሳቢያ አንገብጋቢ ድርሻ የሌላቸው የመንግስት ሰራተኞች በአመት ፈቃድ እንዲወጡ መመሪያ አስተላልፈዋል። ሪፖርተር በእንግሊዝኛ እትሙ እንዳስነበበው ከሆነ በመዲናችን አዲስ አበባ ከባድ የነዳጅ እጥረት ተከስቷል። በተለይም ደግሞ ቤንዚን ማደያዎች ማግኘት የማይቻልበት ደረጃ ተደርሷል። በከተማ የነዳጅ ማደያ ማዕከላት ረጃጅም የተሽከርካሪ ሰልፎች እየታዩ ነው። መንግስት መጨናነቆች በስፋት ይታያሉ። በሌላ ዜና ደግሞ አሜሪካ የኤፍቢአይ ዳይሬክተር ኢሜል የሰበሩ ለጠቆመ $10 ሚሊዮን ተሸልሟል አለች። የኢራን ደጋፊ ነው የሚባለው ሃንዳላ የሀከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴል የግል የጂሜል አካውንቱን በመስበር የግል ፎቶዎቻቸውን ከ300 በላይ ኢሜሎች ይፋ አድርጓል። ጥቃቱን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ስለ ሀከሮቹ መረጃ ለሚሰጥ እስከ $10 ሚሊዮን ሽልማት ድረስ እንደሚሰጥ ታውቋል። ኤፍቢአይ የተሰረቁት መረጃዎች የቆዩ መሆናቸውንና መንግስት ሚስጥር እስካላረጋገጠ ቢገልጽም ድርጊቱ በሁለቱ ሀገራት ያለውን የሳይበር ጦርነት አባብሶታል። በእንቁላል አከፋፋይነት ሽፋን ውስጥ ህገወጥ የነዳጅ ዝውውር ሲያከናውኑ ተጠርጣሪዎች በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ አስታውቋል። እንደ ፖሊስ መግለጫ ግለሰቡ በተሽከርካሪው ላይ ህገወጥ ታንከር በማስገጠም ከተለያዩ ማደያዎች የተቀዳውን ነዳጅ ጀሞ አካባቢ በሚገኝ መኖሪያ ግቢ ሲያራግፍ እጅ ከፍንጅ ተይዟል። ኢንኮ ዳንጎቴ አፍሪካውያን ሆይ አትጨነቁ እያሉ ነው የሚገኙት። በአፍሪካ ቢሊዮነር ኢንኮ ዳንጎቴ ባለቤትነት የሚመራ ግዙፍ የነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ በተለያዩ አፍሪካ ሀገራት የነዳጅ ኤክስፖርት መጀመሩን አስታውቋል። ፋብሪካው 456 ቶን ነዳጅ ለሽያጭ ያቀረበ ሲሆን ለመጀመሪያዎቹ ገዢዎች አይቮሪ ኮስት፣ ካሜሮን፣ ታንዛኒያ፣ ቶጎ መሆናቸውን ተገልጿል። በናይጄሪያ የሚገኘው ይህ ማጣሪያ በቀን 650,000 በርሜል ነዳጅ የማጣሪያ አቅም ያለው ሲሆን ናይጄሪያን ፍላጎት አሟልቶ ለውጭ ገበያ እንዲተርፍ ምርት እያመረተ ይገኛል። የፋብሪካው ቃል አቀባይ እንደገለጹት ከአፍሪካ ሀገራት ተጨማሪ ለሌሎች አህጉራትም ከፍተኛ የነዳጅ ፍላጎት እየቀረበላቸው ይገኛል። ኢትዮ ቴሌኮም በድጋሚ የዋጋ ጭማሪ አድርጓል። የኢትዮ ቴሌኮም ያልተገደበ ቋሚ ብሮድባንድ ወርሃዊ ክፍያ እንደምታዩት በዝርዝር ቀርቧል። ይህ ዋጋ ጭማሪ የተደረገው በዚህ ዓመት ለአራተኛ ጊዜ ነው። በሌላ ዜና ወርቅ በርካሽ ተቸበቸበ ይገኛል። የመካከለኛው ምስራቅ ጦርነት ለወርቅ ገዢዎች ያልተጠበቀ ሲሳይ ይዞ መጥቷል። በዓለም አቀፉ የወርቅ ንግድ ማዕከል ዱባይ ታሪካዊ የሚባል የዋጋ ቅናሽ ተመዝግቧል። በቀጠናው የተባባሰ የመጣውን የጸጥታ ስጋት፣ የጦርነት ድባብ በወርቅ መገበያያ ስፍራዎች ላይ ከፍተኛ መነጋገሪያ የፈጠረ የዋጋ መዝቀጥ አስከትሏል። ለምን ዋጋው ረከሰ? የዋጋ ቅናሹ የሚመነጨው ከወርቅ እጥረት ሳይሆን ከሎጂስቲክ መዘጋት ነው። ወርቅ በብዛት የሚጓጓዘው በንግድ አውሮፕላኖች ሲሆን የበረራ መሰረት የወርቅ ፍሰቱን በመጋዘን ውስጥ አግዶታል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የአየር ክልሉ ዝግ ሆኖ እስከቀጠለ ድረስ በዱባይ ገበያ ላይ ያለው ጫና ይቀጥላል። ሆኖም ግን የወርቅ መግዛት ለምትፈልጉ አሁን ትክክለኛው ጊዜ ነው የሚል ምክር እየተሰነዘረ ይገኛል። በሌላ ዜና በብስራተ ገብርኤል ፊት ለፊት የሚገኘው ላፍቶ ሞል የራሱን አፓርትመንት ቤቶች ይዞ ብቅ ብሏል። እነዚህንም አፓርትመንት ከኒው ላይፍ ሪል ስቴት ጋር አብሮ የሚያለማ ሲሆን 2000 ካሬ ላይ ያረፈ አፓርትመንት ቤቶች ናቸው። መገኛቸው ደግሞ በዛው በብስራተ ገብርኤል ላፍቶ ሞል የሚገኝበት ጀርባ ሲሆን እነዚህ አፓርትመንት ቤቶች መዋኛ ገንዳ፣ ጂም፣ ሳውና፣ ስፓ እንዲሁም ሬስቶራንቶች፣ ካፌዎች የመሳሰሉትን ለነዋሪዎች ምቹ መገልገያ የያዘ አፓርትመንት ሲሆን እዚህ አፓርትመንት ላይ 2 ቤዝመንት ያለው G+20 አፓርትመንት ቤቶች ይገኙበታል። ሁለቱም ድርጅቶች ደግሞ ከዚህ በፊት በተለያዩ በሞል፣ በቡና ኢምፖርት ኤክስፖርት፣ ብረት ማስመጣት እንዲሁም ሪልስቴት ልማት ላይ የሰሩ ሲሆን ራያቸው ደግሞ ላፍቶ ሞል ፕሮፐርቲስ በኢትዮጵያ ውስጥ ግንባር ቀደምና ታማኝ ሪልስቴት ልማት ኩባንያ ለማድረግ እየሰሩ ነው የሚገኘው። ኒው ላይፍ ሪል ስቴት ደግሞ ከዚህ በፊት ካዛንቺስ አካባቢ G+20 የሆነ አፓርትመንት ቤት ሙሉ ለሙሉ ገንብቶ ያስረከበ ሲሆን ሁለተኛ ፕሮጀክቱን ደግሞ ወደ ጋዜው አካባቢ G+15 እሱንም ሙሉ ለሙሉ ገንብቶ ያጠናቀቀ ሪል ስቴት ነው። አሁን በሶስተኛ ፕሮጀክቱ ከላፍቶ ሞል ጋር አብሮ G+20 የሆነ አፓርትመንት ቤቶችን ይዞላችሁ ብቅ ብሏል። እነዚህ አፓርትመንት ቤቶች ደግሞ የሚገነባው አምኒክ ኮንስትራክሽን የሚባል ከዚህ በፊት በ10 ዓመት የግንባታ ስራ ላይ የሰራ ድርጅት ሲሆን ቀደም ሲል እንደነገርኳችሁ እዚህ አፓርትመንት ላይ መዋኛ ገንዳ፣ ጂም፣ ሳውና፣ ስፓ፣ ቴራስ፣ በቂ የሆነ መኪና ማቆሚያ፣ የከርሰ ምድር ውሃ፣ ስታንድባይ ጄኔሬተር ሁሉም ነገር የተሟላለት አፓርትመንት ሲሆን እዚህ አፓርትመንት ላይ ባለ አንድ መኝታ 89 ካሬ እና 97 ካሬ አማራጮች ሲገኙ ባለ ሁለት መኝታ ደግሞ ከ105 ካሬ እስከ 156 ካሬ እንደ ምርጫችሁ ማግኘት ትችላላችሁ። እንዲሁም ባለ 3 መኝታ ደግሞ ከ175 ካሬ ጀምሮ እስከ 248 ካሬ እንደ ምርጫችሁ ማግኘት ትችላላችሁ ማለት ነው።
ከአንደኛ ፍሎር ጀምሮ እስከ 5ኛ ፍሎር ደግሞ የተለያዩ ጂም፣ ሳውና፣ ስፓ እነዚህን የመሳሰሉ ለነዋሪዎች የመሳሰሉትን የያዘ ሲሆን እዚህ ፕሮጀክት ላይ በአሁኑ ሰዓት ከ15% ቅድመ ክፍያ ጀምሮ መክፈል የሚችሉ ሲሆን በ15% ቅድመ ክፍያ በካሬ በ115,000 ብር መግዛት ይችላሉ ማለት ነው። ይህ አፓርትመንት ቤት በ2 ዓመት ከ6 ወር የሚረከቡት መኖሪያ አፓርትመንት ቤቶች ሲሆኑ ደግሞ እዚህ አፓርትመንት ቤት ሲገዙ ምንም አይነት ዋጋ ጭማሪ አፌክት የሚያደርጋቸው አፓርትመንት ቤቶች ነው። ያ ማለት የተለያዩ ንብረት ጨመረ፣ ዶላር ጨመረ፣ እንዲሁም ደግሞ የተለያዩ የብረት ዋጋዎች በሚጨምሩ ሰዓት እናንተ ገዢዎች፣ እናንተ ደንበኞች ምንም አይነት አፌክት የማያደርጋችሁ አፓርትመንት ቤቶች ናቸው ማለት ነው። እነዚህ መኖሪያ ቤቶች ሲረከቡ በሴሚ ፊኒሽ የሚተረከቧቸው ቤቶች ናቸው ማለት ነው። ለበለጠ መረጃ ከታች ባለው ቁጥር እየደውሉላቸው እነዚህን አፓርትመንት ቤቶች ማጎብኘት እንዲሁም ደግሞ እነዚህን አፓርትመንት ቤቶች ቀድሞ ተገዝተው የቤት ባለቤት መሆን ትችላላችሁ። የዛሬው ዜና ይህን ይመስል ነበር። እኔ ናትናኤል ነኝ። ስላዳመጣችሁኝ አመሰግናለሁ። ሰናይ ቀን